ያገኘንበት ማምላክ ወላዲት አምላክ ድንግል ማርያም የተወለደችበትን ዕለት አስመልክቶ ሊቃውንቱ ሲዘምሩት ያደረውን የተነበበው ምንባብ ቅዳሴው ላይ አጠቃላይ አገልግሎቱ ላይ የተነበበው ምንባብ አሁን የሚተረጎምበት ጊዜ ነው። በትምህርተ ወንጌል የምንማርበት ጊዜ ነው። እንግዲህ እመቤታችን የተወለደችበት ቀን እንደሆነ ሁላችንም እናውቃለን እና ይህንን ምክንያት ይህንን መሰረት በማድረግ ልዩ ምስጢርና ስለ እመቤታችን የምንማርበት ጊዜ ነውና ሁላችሁም አረፍ አረፍ ብላችሁ ትምህርት ብቻ ነው የሚቀረን። አትቸኩሉ፣ መቼም ለንፍሮ አትቸኩሉ። ይደርሳል፣ ያው እንደርሳለን ሁላችንም። በሰንበት ትምህርት ቤት ወጣት መዘምራንና መዘምራት እግዚአብሔር በእድሜ ባረካችሁ አባቶች፣ አረጋውያን፣ እናቶች፣ አረጋውያት እንዲሁም የቤተ ክርስቲያኗ የጀርባ አጥንት ወጣቶች ወንድሞች፣ ወጣቶች እህቶች፣ ሕፃናትንም ጭምር ፍቅርን እስከ ሞት ድረስ በገለጠልን በጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ይህንን ታላቅ ዕለትና ዓመታዊ ክብረ በዓል በቅድስተ ቅዱሳኑ በቤተ መቅደሱ ተገኝተን እንድናከብር እንድንባረክ ስለፈቀደልን ስለረዳን የአባቶቻችን የቀደሙት የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስለማይነገረው ስጦታው ስሙ በሁላችን አንደበት የተመሰገነ ይሁን። እግዚአብሔርን በሥጋ የወለደችልን እኛንም በጸጋ የወለደችን እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለመሰብሰባችን ምክንያት እርሷ ናትና የእርሷም ስም በሁላችን አንደበት የተመሰገነ ይሁን። የቅዱሳኑ መላእክት፣ የቅዱሳኑ ነቢያት፣ የቅዱሳኑ ሐዋርያት፣ የቅዱሳኑ ሰማዕታት እግዚአብሔር ባከበራቸው መጠን እንደየማዕረጋቸው ስማቸው የተመሰገነ ይሁን። ይህም ፍስሐ ኮነ በእንተ ልደታ ለማርያም በድንግል ማርያም ልደት ምክንያት ዛሬ ደስታ ሆነ። በአምላካችን መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ይህ ኃይለ ቃል ይሆናል። በዚህ ርዕስ ለአጭር ደቂቃ እግዚአብሔር አምላካችን በመካከላችን ተገኝቶ ያስተምረናል። በድንግል ማርያም ልደት ምክንያት ዛሬ ደስታ ሆነ። በቤተ ክርስቲያናችን እንዲሁም በዓለም ላይ የደስታ ቀኖች አሉ። ብዙ ደስታ አለ። ከዚያ ሁሉ ደስታና ከዕለታቱ ደስታ የሚበልጠው የደስታ ቀን የዛሬ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም በዓለ ልደቷ ዓመታዊ ክብረ በዓሏ ነውና እንኳን አደረሳችሁ፣ እንኳን ደስ አላችሁ። ከፍ አድርጋችሁ ያመስግኗት። ግድ የለም። በድንግል ማርያም ልደት ምክንያት ዛሬ ደስታ ሆነ። ቃሉን የተናገረው ቅዱስ ያሬድ ነው። ቅዱስ ያሬድ ዓመት እስከ ዓመት ዝማሬ ዘምሯል፣ ማህሌት ደርሷል። ብዙ ድርሰቶች አሉት። በድርሰትና በምስጋና መካከል ግን ሁል ጊዜ በየቀኑ እናታችን ድንግል ማርያምን ያላመሰገነበት ዕለት የለም። ስለ ድንግል ማርያም 33ቱ በዓላት በየቀኑ ልዩ ልዩ የሆነ ድርሰት ደርሷል። ስለ ድንግል ማርያም ምስጋና አመስግኗል። እኛ ለምንወደው ሰው ልዩ ስጦታ እንሰጣለን። የሚገርማችሁ ልጆቻችን ተምረው ሲመረቁ ስጦታ እንሰጣለን። ለምንወደው ሰው ስጦታ እንሰጣለን። እግዚአብሔርም እኛን ኢትዮጵያውያንን ስለሚወደን ልዩ ስጦታ ቅዱስ ያሬድን ሰጠን። እስቲ እግዚአብሔርን ከፍ አድርጋችሁ ያመስግኑት። ቅዱስ ያሬድ ለእኛ ለኢትዮጵያውያን ልዩ ስጦታ ነው፣ ውድ ስጦታ ነው። ከ33ቱ በዓላቶቿ መካከል ስለ ዛሬው ዕለት ሲዘምር በድንግል ማርያም ልደት ምክንያት እነሆ ዛሬ ደስታ ሆነ። ዓለም ላይ እኮ ብዙ ደስታ አለ። እውነት ነው። ሰው ሲጨነቅ መከራ ሲገጥመን ችግሩ ሲበዛብን ደስታ ፍለጋ እንሄዳለን። በተለያየ ምክንያት እረፍት እንፈልጋለን። ያ ግን ፍጹም ደስታ አይደለም፣ እረፍት የሚሰጥ አይደለም። የእናታችን የድንግል ማርያም በዓለ ልደት ግን ፍጹም ደስታ ነው። የሚገርማችሁ ብዙ ደስታዎች አሉ። ከእነርሱ ሁሉ የተለየ ለደስታችን ለድነታችን ከ5500 ዘመን ቅኝ ግዛት ለመውጣታችን ምክንያቱ የዛሬው የድንግል ማርያም በዓለ ልደቷ ነው። ደስታችን እንኳንም ደስ አላችሁ። ከፍ አድርጋችሁ አመስግኗት። እንግዲህ የድንግል ማርያም በዓለ ልደት እንዴት ነው? ሊቃውንት አባቶቻችን ትንቢት ተናግረዋል። ደቂቅ ነቢያት፣ አበይት ነቢያት ስለ ድንግል ማርያም ያልጻፈ ትንቢት ያልተናገረ ያላስተማረ ያልመሰከረ የለም። ከእነሱ መካከል በተለይም ነቢየ እግዚአብሔር ቅዱስ ሰሎሞን፣ እነ ዳዊት፣ እነ ኢሳይያስ ብዙ ተናግረዋል። ሰዓት የለንም፣ ትንሣኤ ነው። አሁን ልጆቻችሁ እንደተናገሩት መሠረታተ ውስተ አድባር ቅዱሳን እግዚአብሔር
እግዚአብሔር መሰረቶቿን በተቀደሱ ተራሮች መካከል አደረገ። ይህ ምንድን ነው? ለጊዜው ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ለኢየሩሳሌም ነው። አዎ ኢየሩሳሌም በብዙ ተራሮች የተከበበች ነበረች። ኢየሩሳሌም በነ ደብረ ታቦር በነ ደብረ ዘይት ምስጢረ መለኮቱን በገለጠባቸው ተራሮች፣ ምስጢረ ምጽአቱን ባስተማረባቸው ተራሮች የኢየሩሳሌም ከተማ የተከበበች፣ የኢየሩሳሌም ከተማ ዙሪያዋን ብዙ ምስጢር በተገለጡባት ተራሮች የተከበበች ነበረች። ነቢየ እግዚአብሔር ቅዱስ ዳዊት ለጊዜው ተራራዋን ኢየሩሳሌምን የኢየሩሳሌምን ከተማ መሰረቶች ተናገረ። ፍጻሜው ግን መጋቢ ሐዲስ መምህር ዘርዓ ያሬድም እንደነገሯችሁ እናታችን ድንግል ማርያም ነው። መሰረቶቿ በተቀደሱ ተራሮች እነማን ናቸው? ቅድመ አያቶቿ፣ ወገኖቿ፣ ወላጆቿ፣ አያቶቿ በጣም የተቀደሱ በፈሪሃ እግዚአብሔር የሚኖሩ እግዚአብሔርን የሚያከብሩ የሚፈሩ ለትዳሮቻቸው ታማኝ የሆኑ ወላጆቿ ቤተሰቦቿ ናቸው። እነዚያ ነው በምሳሌ በትንቢት አስቀድሞ የተናገረ። የእናታችን የድንግል ማርያምን በዓለ ልደት ለማክበር ምንድን ነው ምስጢሩ? ምክንያቱ መነሻው ስንል የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ቅድመ አያቶች አሏት። ቴክታ በቴጋ የሚባሉ እጅግ ባለጸጎች ባለሀብቶች ናቸው። ይህ ቀራችሁ የማይባሉ በሀብት ብዛት እንዲሁም በንጽሕና በቅድስና ሀብታቸው ምንድን ነው? የወርቅ የዕንቁ የአልማዝ የጋማ የቀንድ ከፍት እንዲሁም የወንድ የሴት ሰራተኞች በጣም የማይቆጠር ብዙ ሀብት ንብረት አላቸው እና ሀብታቸውን ንብረታቸውን ስለማያውቁት ወርቁን ብሩን እንደ ቀለበት እንደ አምባር እያሰሩ በከፍቶች ቀንድ ላይ ያደርጉት ነበር። ይህን ያህል አቅርንተ ወርቅ ይህን ያህል አቅርንተ ብር አለን ይሉ ነበረ። ሌላው የማይቆጠር ከዕለታት አንድ ቀን ጴጥርቃ ወደ ቤተ መዛግብት ገብቶ ሀብቱን ንብረቱን አየ። በጣም ብዙ ሀብት ንብረት አላቸው። ወርቅ ዕንቁ አልማዝ አላቸው። ቴክታን እንዲህ አላት፣ ሀብታችን ንብረታችን ብዙ ነበር፣ ነገር ግን ይህንን የሚወርስ ልጅ የለንም። የሚገርም ቃል ነው። ሀብት አለን፣ ንብረት አለን፣ ወርቅ አለን፣ ዕንቁ አለን፣ አልማዝ አለን፣ ብዙ ነገር አለን። ግን ይሄ ለማን ይሆናል? የለፋንበት ያተረፍነው የነገርንበት እግዚአብሔር የሰጠን ያበዛልን ሀብትና ንብረት ለማን ይሆናል ሲላት ለትዳር አጋሩ እንዲህ አለችው፣ ምናልባት እግዚአብሔር ከኔ ልጅ ባይሰጠ እስቲ ከሌላ አግብተህ ውለድ፣ ሕያው እግዚአብሔርን አላደርገውም። እየሰማችሁ ነው? አያችሁ? የተቀደሱ ማለት እነዚህ ናቸው። በትዳራቸው የሚታመኑ መተባበር ያላቸው ፈሪሃ እግዚአብሔርን የሚያስቀድሙ ሀብት እኮ ንብረት እኮ ዝና ሁሉ ነገር ሰራተኛ የማይቆጠራላቸው ግን ልጅ የላቸውም። እባክህን ከሌላ ሴት ውለድ ስትለው ሕያው እግዚአብሔርን አላደርገውም። ትዳር ማለት እንደዚህ ነው። ቅድስና ማለት እንደዚህ ነው። ኦርቶዶክሳውያን እኛም እኮ በዚህ ዓለም ትዳር መስርተን ትምህርት ከጨረስን በኋላ ስንኖር አዎ ሀብት ይኖረናል፣ ንብረት ይኖረናል፣ ፍቅር ይኖረናል፣ ልጅ ሊኖረን ይችላል። በዚያን ሰዓት ግን ጸባያችን እንቀይራለን። ይህ አግባብ አይደለም። ኦርቶዶክሳውያን መተማመን ያስፈልጋል፣ መጽናት ያስፈልጋል። አንዳንድ ጊዜ ደግሞ ብዙ ልጆች እያሉን ጤና እያለን ፍቅር እያለን ሀብት ላይኖረን ይችላል። በዚህ ሰዓት ደግሞ ስለ ሀብት መጉደል ብለን ልጆችን በትነን ትዳሩን እናፈርሳለን። እባካችሁ ብታገሱ ኦርቶዶክሳውያን። ዓለም ላይ ሙሉ ነገር አይገኝም። የሚገርማችሁ እንደፈለግነው አይሆንም። ወደ ትዳሩ ዓለም ወደ ስራው ዓለም ስንመጣ የፈለግነውን ላናገኝ እንችላለን። አቅደን በዚህ ዓመት ትምህርት ጨርሼ በዚህ ዓመት ትዳር ይዤ በዚህ ዓመት 3 ልጅ እወልዳለሁ እንላለን። ግን ይሆናል? አይሆንም እኮ እንደኛ ሀሳብ አይሆንም። እንደኛ ምኞት እኮ አይሆንም። እንደኛ ጉዞ እኮ አይሆንም። እነዚህ ሁለት የትዳር አጋሮች ቤታቸው ሙሉ ነው፣ ሀብታቸው ብዙ ነው፣ ሰራተኛ አላቸው፣ የሚጎላቸው የለም። ግን አንድ ነገር ጎድሏቸዋል። ልጅ በጣም ያስፈልጋቸዋል። የትዳር አጋሯን ከሌላ ሴት ውለድ፣ ሕያው እግዚአብሔርን አላደርገው። መልካሙ ትዳር መድኃኒዓለም ለሁላችን የሚያድለን። ስንተማመን ነው ትዳሩ የሚባረከው። እውነት ሲኖር ነው ትዳሩ መልካም ትዳር የሚሆነው። ፍቅሩም የሚጸናው የምንከባበረውም እስከ ሞት። አንዳንዴ እኮ ትዳሩን የምንጀምረው ቢታመም አስታምማለሁ፣ ብትታመም አስታምማለሁ፣ ቢሰደድ እሰደዳለሁ፣ ብትሰደድ እሰደዳለሁ። ግን ችግር ሲመጣ ወደ ኋላ እንመለሳለን። ያውን በእግዚአብሔር ፊት ቃል ገብተን በቅዱስ ሥጋው በክቡር ደሙ በወንጌል በመስቀል ኦርቶዶክሳውያን እስከ መጨረሻው እንታመን፣ እንጽና። እኛ ኦርቶዶክሳውያን እኮ ከዓለም የምንለይበት በዚህ ነው። ሕያው እግዚአብሔርን አላደርገውም እርሱ ይስጠን እንጂ ሀብት ስላለን ንብረት ስላለን በአንቺ ምክንያት ይሆን
በእኔ ምክንያት ይሁን ልጅ አጣን አላውቅም፣ እንጠብቃለን። ታገሱ፣ ጸኑ፣ ራእይ ያዩ። ነጭ አንበሳ ወደ በረታቸው ገባች። አንበሳይቱ አንበሳ እየወለደች በስድስተኛይቱ ጨረቃ ፀሐይ ድረስ አዩ። በሀገራቸው ህልም የሚተረጉም አለ። ሲያናግሩት ደጋግ ልጆች ትወልዳላችሁ፣ ጨረቃም ደግ ከፍቷን ብለን የፀሐይ ነገር ግን አልተገለጠልኝም፣ አንተ አልተረጎምክልንም ይዋ ሊደር ብለው ሲቀመጡ ወዲያውኑ ልጅ ወለዱ። ሄርሜላ የምትባል ልጅ ወለዱ። ከዛ እያሉ እስከ ሰባተኛ ሐና ተወለደች። ሐናም ለአቅመ ሔዋን ስትደርስ ከነገደ ይሁዳ ለኢያቄም ለካህን በትዳር መልክ ጎጆ መሰረተች። የካህን ሚስት ሆነች። ሐናና ኢያቄም ትዳር መስርተው እየኖሩ መካንነት በሐና በኩል መጣ። መካንነት መጣና መካኖች ሆኑ፣ ልጅ አልወለዱም። ሐናና ኢያቄም ሀብት ንብረትም የላቸውም። ሁለት ጉዳት አገኛቸው። የሚገርማችሁ የሐና አያቶች ልጅ የላቸውም፣ ባለጸጎች ባለሀብቶች ናቸው። ሐናና ኢያቄም ግን ልጅም ሀብትም ንብረትም የላቸው እና ሐና እናታችን ሳታጉረመርም ተስፋ ሳትቆርጥ ሁል ጊዜ ወደ ቤተ መቅደስ ትሄዳለች። ከዕለታት አንድ ቀን ለማመስገን ወደ ቤተ መቅደስ እግዚአብሔርን ለመለመን ስትመጣ የምትለብሰው ልብስ የላትም ነበረ። የሚያሳዝን ነው። ልብስም የላትም ልጅም የላትም፣ ደሃ ናት። እና እንደው መቼም እግዚአብሔር በባህሪው ንጹሕ ነው፣ ቅዱስ ነው። ንጹሕ ነገር ይፈልጋል። ንጹሕ ልብስ ሳይኖረኝ ባሮጌ ልብስማ እንዴት እግዚአብሔርን ለምነዋለሁ አለች። እስኪ ሐናን አመስግኗት፣ የድንግል ማርያምን እናት አያታችንን የመድኃኔዓለምን አያት ተመልከቱ። አያችሁ ክርስትና ኦርቶዶክሳውያን፣ እግዚአብሔር በባህሪው ንጹሕ ነው፣ ቅዱስ ነው። ንጹሕ ነገር ይፈልጋል። ንጹሕ ያልሆነውን የቆሸሸውን ልብስ ለብሼ በለምነው እግዚአብሔር እንዴት ይሰማኛል? እየሰማችሁ ነው። ለዚህ እኮ ነው ቅድስት ቤተክርስቲያን ስርዓተ ቤተክርስቲያን አለባበሱ ይለይ የምትለው። ሴቶቹም በሴቶች በኩል ወንዶቹም በወንዶች በኩል እንድንቆም የምታዘዘው እግዚአብሔር በባህሪው ንጹሕ ነው፣ ቅዱስ ነው። ንጹሕ ነገር ይፈልጋል። በባህሪው እውነተኛ ነው። ከኛ እውነት ይፈልጋል። እባካችሁ ንስሐ ሳንገባ እንለምነው። እስቲ ተዘጋጅተን እንጠይቀው፣ እንለምነው። እሱ የሚፈልገውን ሰው ሆነን ወደ እሱ እንቅረብ። እናታችን ሐና ንጹሕ ነፍስ ለብሼ ነው የምለምነው። የሚገርማችሁ ድሃም ሆና ልጅም ሳይኖራት ሀብትም የምትለብሰው ልብስም ሳይኖራት ግን እግዚአብሔርን ከመለመን ተስፋ አትቆርጥም። ነገር በየቀኑ እግዚአብሔርን ትለምናለች፣ ትጠይቀዋለች። እንዲህ አይነት ጽናት እንዴት ደስ ይላል! ክርስትና እስከ መጨረሻ እስከ ሞት ሲሆን እንዴት ደስ ይላል! እኛ እኮ ብንሆን 1 ዓመት 2 ዓመት ለምነነው አንድ ሰው ላይ ይዘን እግዚአብሔር ሀብትም ጤናም ልጅም ባይሰጠን እንተዋለን እንተዋለን። ያውም ድሃ ሆነን ያውም በወጣትነት ዘመናችን ልጅ አተን ያውም እንኳን ብዙ ነገር አተን ጎለን ከጎረቤቶቻችን አንሰን ንጹሕ ልብስ ለብሰን ወደ እሱ እንመጣ ይሆን? ንጹሕ ልብ ይዘን ወደ እሱ እንመጣ ይሆን? ተስተካክለን እንመጣ ይሆን? አናደርገውም እኮ እግዚአብሔር እኮ እኔን አይሰማኝም ብለን እንደው አንዳንዶቹማ ሩቅ አገር እንሄዳለን። የሚያሳዝን እንደው ምናልባት እግዚአብሔር ኢየሩሳሌም ቢሰማን ብለን ሌላም ሀገር ሄደን ከዚህ በኋላ እግዚአብሔር አልሰማንም ብለን ሃይማኖት እንቀይራለን። ሎቱ ስባል ነብዩ እግዚአብሔር ቅዱስ ዳዊት ዘተከላው ለሕዝብ ይሰምኑ ያንተን ጆሮች የፈጠረ የማይሰማ ይመስላል። ዘፈጠራው ላይ ይለይኑ ያንተን አይኖች የፈጠረ የማያይ ይመስላል። ያያል ያይም እግዚአብሔር ተናገሩ እስኪ አመስግኑት። ያያል እኮ ይሰማል እኮ። የእግዚአብሔር አይኖቹ ወደ ቅዱሳን ወደሚጸልዩት ወደሚሰግዱት ወደ እውነተኛ ኦርቶዶክሳውያን ጆሮቹም ያዘነብላሉ፣ አይኖቹም ወደኛ ናቸው። እኛ ግን ተስፋ መቁረጥ የለብንም። ስራ መያዝ አለብን ኦርቶዶክሳውያን። እግዚአብሔር ነገ ሌላ ቀን ነው። ለሆነ ምክንያት ፈልጎናል እኛ እንጂ ክፉ ሆነን አይደለም፣ በድለን አይደለም። እባካችሁ ተስፋ እንቁረጥ። ሐና እኮ ደሃ ናት፣ መካንም ናት። ጎረቤቶች እኮ ብዙ ልብስ ያላቸው ጎረቤት አሏት፣ ግን ተስፋ አልቆረጠችም። እንደነሱ ክፉ ስራ አልሰራችም። እግዚአብሔርን በትዕግስት ጠብቀው ነበር። ንጹሕ ልብስ እየለበሰች ምቹ ጊዜ እያዘጋጀች ለእግዚአብሔር የሚሆን ንጹሕ ጊዜ የጊዜ መስዋዕት እየሰዋች በአካሄዷ ባረማመዷ መሰረቶቿ የተቀደሱ ናቸው የተባሉና ሐናና ኢያቄም ነው። ደጋጎቹ እናቶቿ፣ ደጋጎቹ አባቶቿ እግዚአብሔርን የሚያከብሩ እግዚአብሔርን የሚፈሩ እና ሐና እግዚአብሔርን ለመለመን ለመጠየቅ የምትለብሰውን ልብስ በአጣች ጊዜ የሐና አንድ ጎረቤት ነበረቻትና ሐና ሆይ አንቺ የምትለብሺው ልብስ አጥተሻል። የኔ እኮ ከአንድም ሁለትም ሶስትም ልብስ አለ። ለምን አንዱን ለብሰሽ አትሄጂም?
እናታችን ቅድስት ሐና የድንግል ማርያም እናት እንዲህ አለች፣ እግዚአብሔር ንጹሕ ነው፣ ንጹሕ ነገር ይፈልጋል። ያንቺ ልብስ የተሰበሰበው በዝሙት ገንዘብ ነው፣ ይሄንንማ ለብሼ አልሄድም። ኧረ ድንግል ማርያም እናት አመስግኑላት ቅድስት ሐና። ያንቺ ልብስ ለብሼ አልሄድም። የሐና ጎረቤት እኔ እኮ ለሐና መድኃኒዓለም ልጅ የማይሰጣት ምንድን ነው ነበረ። ለካ እንደ እንጨት አድርቆ እንደ ድንጋይ አቁሞሽ የቀረ በዚህ ምክንያት ነው ብላ የድንግል ማርያምን እናት ሐናን ጎረቤቷ ሰደበቻት። በኃጢአት ምክንያት ነው እንዲህ ሐና ልጅ ያልወለደች ነው አይደለም። ኃጢአተኛ ስለሆነች አይደለም መካን የሆነችው፣ ስላጠፋች ስለበደለች አይደለም፣ እግዚአብሔርን ስለማታመልክ አይደለም፣ ስላጠፋችም አይደለም፣ ነውር የሆነ ስራ ስለሰራች አይደለም። ግን እግዚአብሔር ይፈልጋታል። የሚገርማችሁ ሐናን ለሆነ ነገር አይቷታል መድኃኒዓለም ኢየሱስ ክርስቶስ። በዛ ምድር ከነበሩ እናቶች ሐና የተለየች ነች። በፈሪሃ እግዚአብሔር፣ በአምልኮተ እግዚአብሔር፣ በንጽሕና በቅድስና ለእግዚአብሔር ጊዜ በመስጠት እግዚአብሔርን በማገልገል በማምለክ ከነበሩት እናቶች የተለየች ነች እንጂ ኃጢአት ሰርታ በድላ አይደለም። ኦርቶዶክሳውያን እኛም መካኖች የሆነው እኛም ልጅ ያጣነ ሀብት ያጣነ ጤና ያጣነ በደለኞች ስለሆነ አይደለም። እግዚአብሔር ይፈልገናል። አንዳንድ ጊዜ እግዚአብሔር ጤና የማይሰጠን ልጅ የማይሰጠን ሀብት የማይሰጠን ለሆነ ምክንያት ፈልጎን ነው። ሐና እኮ ተሰደበች። መሰደብም ለበጎ ነው። ኦርቶዶክሳውያን ማጣትም ለበጎ ነው። መታመምም ለበጎ ነው። በሰዎች ዘንድ መናቅ መዋረድ ለበጎ ነው። ሐና እናታችን በጎረቤቷ ስትሰደብ ምንም አላጉረመረመችም። ለእግዚአብሔር ሰጥታ ዝም አለች። ሁሉም ለበጎ ነው ብላ ዝም አለች። እና በእኛም ትዳር መካከል አሁን በዚህ ዘመን ትልቁ ፈተና ትዳር ይዞ ልጅ አለመውለድ ነው። በጣም ትልቁ ፈተና ለትዳሩ መፍረስ ምክንያት የሆነ ምንድን ነው ምክንያቱ? እግዚአብሔር ይፈልገናል ማለት ነው። ጽናታችን ለማየት ነው። እምነታችን እስከ የት ነው? ክርስትናችን እስከ ምንድን ነው? እግዚአብሔር እስከ መቼ እንታገሰዋለን? እንጠብቀዋለን? እንደ ሐና ለበጎ ነው ብለን እንጠብቅ። እንደውም ሐና እና ቅዱስ ኢያቄም ካህኑ መባ ይዘው ወደ ቤተ መቅደስ ሲሄዱ ሊቀ ካህኑ ወይቱ የከፍ መባውም ለመካናት የእናንተን የመካኖች መባ አልቀበልም፣ ኃጢአተኞች በደለኞች ብትሆኑ ነው እግዚአብሔር ብዙ ወተላተው ያለውን ያጎደለባችሁ ልጅ አልሰጣችሁ። እና ሐናና ኢያቄም ያዝናሉ። ኃጢአተኛ ሆነው አይደለም፣ አጥፍተውም አይደለም። መባቸውን የሚቀበላቸው አጥተው ወደ ቤታቸው ተመልሰው ከመንገድ 9 ሰዓት ላይ ዛፍ ስር ተቀምጠው ዋየ ፀሐዩን ሲያሳልፉ ሐና ርግቦች ከልጆቻቸው ጋር ሲጫወቱ እጽዋት በላያቸው አፍርተው አብበው ያለች። ለእጽዋት ፍሬ የሰጠ ለርግቦቹ ልጅ የሰጠ ሐናን ምንድን ነው ያልካት ብላ ሐና አዘነች። ቅዱስ ኢያቄም ማዘኑ። ቅዱስ ኢያቄም የሐናን እንባ ለቅሶ አዘናይቶ ሱባ ያዘ 40 ቀን ሙሉ ወደ ተራራ ወጥቶ ከከተማ ርቆ ከሰፈር ከመንደር ርቆ ቅድስት ሐናም በዛው በከተማ በቤቷ በማረፊያ ሆና ሱባ ያዘች። ከ40 ቀን በኋላ ቅዱስ ኢያቄምን የተገለጠ የእግዚአብሔር መልአክ ተገልጦ ደግ ልጅ ትወልዳላችሁ። ቅዱስ ኢያቄም ወደ ሐና ቀርቦ ደግ ልጅ እንደምንወልድ እግዚአብሔር መልአክ ነገረኝ። ቅድስት ሐና ማመነች። ወበጻት ብጻተ ለእግዚአብሔር ለዘይትወለድ እምኔሃ ከመ ይኩን ላይከ ለቤተ እግዚአብሔር በኩሉ መዋዕለ ሕይወቱ። እናታችን ቅድስት ሐናም ለእግዚአብሔር ስለተሳለች ከእርሷ የሚወለደው ወንድም ሴትም ቢሆን መላ ዘመኑን ለእግዚአብሔር እንዲያገለግል ቅዱስ ኢያቄምም ተስማማ። ወንድ ብንወልድ አርሶ ቆፍሮ ወጥቶ ወርዶ ያብለን አንልም። ምንጣፍ አንጥፎ መቋሚያ የሚያቀብል ቤተ መቅደስ የሚያገለግል ልጅ ከወለድ ወንድ ከወለድ ለቤተ መቅደስ እንሰጣለን። ሴትም ከወለድ እንጨት ሰብራ ውሃ ቀድታ ታጠጣን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ ቤተ መቅደስ አገልጋይ ትሁን ብለው ሁለቱም ተሳሉ። ጥሩ ስለት አይደለም ኦርቶዶክሳውያን? አሁን እኛ ልጅ ስናጣ የምንሳለው የልደታ ከሆነ 1 ብር አይደለም የምንሳለው። በ14 ከሆነ 14 ብር ወይም 14 ጦር፣ በ24 ከሆነም እንደዚሁ ልጅ ተስለን እናውቃለን። እንደው ልጅ ብትሰጠኝ ዘማሪ ትሁን፣ ልጅ ብትሰጠኝ ዲያቆን አገልጋይ ይሁን ብለን ተስለናል።
እግዚአብሔር እኮ ከኛ ዲያቆን ይፈልጋል፣ ዘማሪ ይፈልጋል፣ አገልጋይ ይፈልጋል፣ ቤተ መቅደስ የሚሰራ ገዳማትን የሚያስጎበኝ ገዳማትን የሚያንጽ ልጅ ከኛ እግዚአብሔር ይፈልጋል። ግድ የለም ልጅ ያጣችሁ፣ ሀብት፣ ጤና፣ እድሜ ያጣችሁ እስቲ ለእግዚአብሔር ተሳሉ። ብትሰጠኝ እሰጥሃለሁ ይበሉት። እስኪ ባርከኝና አገለግልሃለሁ እንበለው። እስኪ ከዓለሙ ለየኝ አክብረኝና አንተን አስደስታለሁ ብለን እስኪነሳል ቅድስት ሐናና ቅዱስ ኢያቄም ስለተሳሉ የሰጠንን ለአንተ እንሰጣለን። ስድብ ብቻ ከእኛ አስወግድልን፣ ወንድም ሴትም ስጠን፣ ግን ለአንተ ይሁን። እንዴት ደስ የሚል ስለት ነው! ለእግዚአብሔር መሳል። እውነትም እግዚአብሔር ምስራቁንም ምዕራቡንም ሰሜኑንም ደቡቡንም አየ። ግን ድንግል ማርያም እናት እንድትሆነው መርጧል፣ ፈልጓል። ይቺ ደግሞ ከማን ትወለድ? ከቅድስቷ ከሐናና ከካህኑ ከኢያቄም ይቀበላቸው ዘንድ ብዙ ዓመት ልጅ አልሰጣቸው። የእምነታቸውን ጽናት ካየ በኋላ እነሱም ስለተስለው ከተሳሉ በኋላ ሁለቱም ራእይ ያያሉ። ትምህርቴን እየጨረስኩ ነው። ሐና ለቅዱስ ኢያቄም የትዳር አጋሯ ጸምር ሲያለብሱት መቋሚያዋ አፍርታ አዕዋፍ ሲመገቧት፣ ቅዱስ ኢያቄም ደግሞ ነጭ ነገር ሰባቱ ሰማያት ሰንጥቃ ወርዳ በራሷ ላይ ስትቀመጥ ይህንን ይነጋገራሉ። ወደ ታርጉመል ይሄዳሉ። ደግ ልጅ ትወልዳላችሁ ከፍታት የምትበልጥ ይላቸዋል። አዩ አሊደር አንተ አልተረጎምክልንም ይላሉ እንደ ቀደሙት አያቶቻቸው። ነሐሴ 7 በብስራተ መልአክ በፈቃደ አምላክ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተጸነሰች። እስኪ አመስግኗት። ነሐሴ 7 ከብዙ ስድብ በኋላ እናታችን ቅድስት ሐና ድንጋይ ተብላ ደረቅ እንጨት ተብላ መባቸውን ካህናቱን የወሩ አልቀበላችሁም ከተባሉ በኋላ ከብዙ ስድብ በኋላ ነሐሴ 7 ግን እናታችን ንጽሕተ ንጹሐንን ቅድስተ ቅዱሳን ድንግል ማርያምን በስለት ምክንያት በቅዱስ ገብርኤል ብስራት ድንግል ማርያም ተጸነሰች። ሁላችን መድኃኒዓለም ይጎብኝ፣ ልመናችንን ይስማን። አያችሁ፣ ከለመንነው ልመናችን የሚሰማ አምላክ ነው። ከጠየቅነው ስለት ከተሳል ሱባኤ ከያዝን እኔና እናንተን በየጊዜው ከጾምን ከጸለይ የሚሰማ አምላክ ነው። የልቡናን መሻት የሚፈጽም የሚደርስ ፈጣን አምላክ፣ የሚያስደስት አምላክ። እናታችን ቅድስት ሐናና ካህኑ ቅዱስ ኢያቄም ድንግል ማርያምን ነሐሴ 7 ልጅ አገኙ። ወዲያውኑ እንደተጸነሰች እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ገና በማኅፀን እያለች ታምር አደረገች። የቅድስት ሐና አክስት ነበረቻት ቤርሳቤ የምትባል። ወደ ቅድስት ሐና መጣ። ሐና ወይ እግዚአብሔር በረድኤት ጎበኘሽ፣ ፊትሽ ጠቁሯል ስትብላ አካሏን ስትነካት አንድ ዓይኗ በራ አለ። ድንግል ማርያምን አመስግኗት። ገና በማኅፀን እያለች ዓይን አበረች። ገና በማኅፀን እያለች ታምር ታደርግ ነበር። በርሴላን አብነት አርአያ አድርገው ብዙ ሕሙማን ድውያን ወደ ቅድስት ሐና እየመጡ ያንን ልብስ እየነኩ ይፈወሱ፣ ዓይናቸው ይበራ፣ መነጋገር ይችሉ ነበር። አሁን ድንግል ማርያምን አመስግኗት። ገና በማኅፀን እያለች ታምር ታደርግ ነበር። በማኅፀን እያለች ዓይን ታበራ ነበር። በማኅፀን እያለች ድውያንን ትፈውስ ነበር። በማኅፀን እያለች ሙታንን ታስነሳ ነበር። ያና እኮ ያጎት ልጅ ነበረ ሞቶ እናታችን ቅድስት ሐና የአልጋውን ሸንኮር ይዛ ስታለቅስ ጥላት ያርፍበት ያ ተነስቶ ሰላም ለኪ የሚወት ለዘገብረ ሰማይ ወምድረ ሰማይና ምድር የፈጠረ የመድኃኒዓለም ሀያቱ ሐና ወይ ሰላምታ ይገባሻል። ሐናንም አመስግኗት እስኪ ተመልከቱ። ድንግል ማርያም ገና በማኅፀን እያለች ብዙ ታምራት አደረገች። አሁንማ ብዙዎችን እኮ ነው የምትፈውሰው። አሁን እኮ ቤዛዊተ ዓለም ናት። አሁን እኮ አማላጅ ናት። አሁን እኮ እውነተኛ መድኃኒት ናት። እስኪ አመስግኗት። አንዳንዶቹ በዚህ ምድር ላይ እንኳን ቤቱም ድንግልና ጸንሳ ቤቱም ድንግልና መድኃኒዓለምን ወልዳ የሚሰድቧት የማያምኗት አሉ። እኛ ግን ቤቱም ድንግልና ጸንሳ ቤቱም ድንግልና ከወልዳ በፊትም ገና ማኅፀን እያለች ታምር ስላደረገች እናምናታለን። ከፍ አድርጋችሁ አመስግኗት። ስብሐተ ፈጣሪ ይደሉ ለክሌቱ ፍጡራን የሚልቁ የአብ የወልድ መንፈስ ቅዱስ ምስጋና ለድንግል ማርያምና ለመስቀሉ ይገባል። የአብ የወልድ ምስጋና የባህሪ ነው። የድንግል ማርያምና የመስቀሉ ግን የጸጋ ነው። የጸጋ እናታችን ናት። እስኪ ከፍ አድርጋችሁ አመስግኗት። ልጇን በሥጋ ወለደች፣ እኛን ደግሞ በጸጋ ወልዳናለች። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ገና በማኅፀን እያለች ብዙ ታምር ስታደርግ አይሁድ ቀኑ ተመቀኙ፣ መናፍቃንም ይመቀኛሉ። እስኪ ይቃጠሉ። ከፍ አድርጋችሁ አመስግኗት። ዲያብሎስም ድንግል ማርያምን አይወድም። ድንግል ማርያም የሚጠላ ዲያብሎስ ብቻ ነው። የሚቃጠለው የእርሷ ስም ሲጠራ ነው። እስኪ አመስግኗት። ዲያብሎስ ይቃጠል እና አይሁድ ተመቀኙ። ድንግል ማርያም ገና በማኅፀን እያለች እንዲህ አይነት ታምር
ካደረገችማ ከነሱ ወገን የሆኑት እነ ዳዊት እነ ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገልቀጥቅጠው ገዙን። አሁንማ ገና በማኅፀን እያለሁ ሲወለድ ምን ሊያደርገን ነው ብለው በድንጋይ ሊወግሩ እናታችን ቅድስት ሐናን አይሁድ ተነሱ። እየሰማችሁ ነው። አይሁድ በድንጋይ በቅናት ምክንያት ሊወግሯ ሲነሱ የታዘዘ እግዚአብሔር መልአክ ቅዱስ ኢያቄምን ወደ ሊባኖስ ተራራ ይዛት ሸሻለኋል። ሐናና ኢያቄም ድንግል ማርያም ገና በማኅፀን እያለች ስላደረገችው ታምር እንዳትሞትባቸው ወደ ሊባኖስ ተራራ ይዘዋት ሄዱ። ወደ ሊባኖስ ተራራ ይዘው ሄደው ግንቦት 1 በዛሬው ዕለት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ከፀሐይ 7 እጅ የምታበራ ልጅ ወለዱ። እግዚአብሔርን ከፍ አድርጋችሁ አመስግኑ። አሁን ሊቃውንቱ ኦ ድንግል አኮ በፍትወተ ገነት ዘተጸነስኪ አላ በሩካቤ ዘበግ ማና ኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍረት የተጸነስሽ አይደለም፣ በሩካቤ በሆነ በሕግ በሆነ በሩካቤ ከሐና ከኢያቄም ተወለድሽ እንጂ። እስኪ አመስግኗት ከፍ አድርጋችሁ። ድንግል ማርያምን ወለዷት በዛሬው ዕለት። ሁለተኛውን ፀሐይ ሁለት ዳግሚት ሰማይ ሁለተኛውን ምስራቅ ድንግል ማርያምን በስለት ምክንያት በዛሬው ዕለት ወለዷት። ማርያም አሏት ስሟን። ማር ማለት በዚህ ምድር ከሚጣፍጡት ምግብ አንዱ ነው። ያም በገነት ካሉት ምግቦች የሚጣፍጠው አንዱ ነው። በገነት በሰማይ ካሉ ከመላእክት በምድር ካሉ ፍጥረታት ትበልጫለሽ ሲሉ ማርያም አሏት። እስኪ አመስግኗት። ከፍጥረት ሁሉ በላይ የሆነች ከፈጣሪ በታች የሆነች ልጅ ድንግል ማርያምን በዛሬው ዕለት ወለዷት። ማርያም መንግሥተ ሰማያትን መርታ የምታስገባ ናት። ሔዋን ከገነት እንድንወጣ ገነት እንዲዘጋ አድርጋ ነበር። ድንግል ማርያም ግን በዛሬው ዕለት የተወለደችው ወደ ገነት የመግባታችን ምክንያት ሆነች። አሁንም ከፍ አድርጋችሁ አመስግኗት። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ቅድም መምህር እንደነገሯችሁ ከባላቶቿ 4 ባላቷ ትወዳለች። አንደኛው ቁስቋም ነው። ከሽፍቶች ከስደት ከረሃብ ከጽም ተመልሳ ቁስቋም ትባል ደስ ብሏታል። እስኪ አመስግኗት ግድ የለም። ሁለተኛው ሞቷን ነው። ጥር 21 ቀን እንዴት ትሞሻለሽ? ለምን እሞታለሁ? ጡቶቼን አጥብቼ አዝዬ መከራ ተቀብዬ በሲኦል ያሉ ነፍሳትን አሳያለሁ። እነዚህ ትምርልኛለህ? አሁን ስለ ነፍሳት ብላ ሞታለች። አሁንም ከፍ አድርጋችሁ አመስግኗት። ሁለተኛው የካቲት 16 ሶስተኛው የምሕረት ቃል ኪዳን እንደ መታሰቢያዋን ላደረግልኛ ምሕረት እንዳለን ይሄ ባል ደስ ይላታል። አሁንም ከፍ አድርጋችሁ አመስግኗት። የመጨረሻው የዛሬው ዕለት ግንቦት 1 በጣም ተወደዋለች። የእናትና የአባቷን ስድብ ያስወገደችበት ከጨለማ ወደ ብርሃን ወደዚህ ወደ ሰፊው ዓለም የመጣችበት የእሷ መወለድ ለድነታችን ምክንያት ነውና የዛሬውን በዓል ተወደዋለች። እንኳን ደስ አላችሁ። የምትወደውን በዓል ነው ያከበርን። የሚገርማል እናታችን ድንግል ማርያም የምትወደውን በዓል እና አንድ ታሪክ ልንገራችሁ። ገጠር ላይ የልደት የሚባል ታሪክ አለ። እናቶችም አባቶችም የሚያመሰግኑት በድንግል ማርያም ዙሪያ መምህር ሆነው ቅኔ ካልተመሩ ይላሉ፣ ገበሬ ሆነው ስንዴ ካልዘሩ፣ ክርስቲያን ሆነው በዓል ካልዋሉ፣ ልደታ ካልዋሉ ይሻላል መሞት መጠቃለሉ ይላሉና የዛሬን በዓል ማክበር በጣም ትልቅ ደስታ ነው። በድጋሚ እግዚአብሔር ከፍ አድርጋችሁ አመስግኑት። የተባረክንበት ዕለት ነው። ከደስታዎቹ የሚበልጥ ደስታ፣ ከበዓላቱ የሚበልጥ በዓላት ድንግል ማርያም የምትወደውን በዓል እያከበርን ነው። ለምንድነው ንፍሮ የምንበላው? ለምንድነው ንፍሮ የሚቀቀለው? በዓሉ ያደባባይ የሆነው ለምንድን ነው? ይሄን ተናግረን ትምህርታችንን ጨርስ። እንግዲህ ድንግል ማርያም በሊባኖስ ተራራ ስትወለድ ኢያቄምና ሐና ያልበሰለ ስንዴ ይዘው ሄዱ፣ ዱቄት ይዘው ሄደው በንፍሮ እንዲሁም ቂጣውን እየጋገሩ በዛ በዓላቷን አክብረናል። እኛም ይህንን የምናከብረው ድንግል ማርያም በሊባኖስ ተራራ ላይ በንፍሮ የሐና አራስነት በንፍሮ ስለሆነ የኛውን ምክንያት አድርገን ነው እንጂ እንደው ዝም ብሎ ደም እያፈሰስ ዛፍ መቅባት የተለያየ ነገር ማድረግ ይህ ኃጢአት ነው። ግን በንፍሮ በተለያየ ነገር በዝማሬ በምስጋና ማክበር ይቻላል። በድንግል ማርያም ልደት ምክንያት ዛሬ ደስታ ሆነ። የድንግል ማርያምን በዓል አክብረን ደስታውን እንድናገኝ አምላካችን መልካም ፈቃድ ይሁን። በስራ ቦታችን፣ በትዳራችን፣ በቤታችን ደስታ ሁሉ ይሙላበት። የመከረን ያስተማረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ለመምህራችን ለመጋቢ ሐዲስ ዘላለም ሙሉነህ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን።